بسم الله الرحمن الرحيم نبي صلى الله عليه وسلم مدينة سمتو بنو النجار يميبالو ጎሳዎች ዘይድ ብኑ ታቢት የተባለ ወጣት የ16 ዓመት ልጅ ይዘው መጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም። አንተ የአላህ መልእክተኛ ሆይ ይህ ልጅ ቁርአን በደንብ ሒፍዝ ያደረገ በቃሉ መሸምደድ የቻለ ዘካ ያለው ፈጣን አእምሮ ያለው ልጅ ነውና አንተን ይጠቅምህ ይሆናል አንተ ጋር ይሁን አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም እስኪ ቅራ አሉትና ሱረቱ ቃፍ ቀራላቸው። ዘይድ ብኑ ታቢት ረዲየላሁ ዐንሁ ነብዩም በጣም ተገረሙ። በቂራአው በሒፍዙ ተገረሙና ዘካ ወይም በጣም ብቃት እንዳለው ተረዱ። ይህ ወጣት የ16 ዓመት ልጅ ነው። ታዲያ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ያ ዘይድ አሉት፣ አንተ ዘይድ ሆይ አሉት። ወዲያው ብቃቱን ተረዱትና አንተ ዘይድ ሆይ ተዓለም ሊ ኪታበ የሁዲን የአይሁዶችን ቋንቋ መጽሐፍ ማንበብ ተማር፣ ለእኔ ተማርልኝ አሉት ነቢ ስ ሰለም። ለምን? ፈኢኒ ወላሂ ማ አመኑ የሁድ ዐላ ኪታቢ ከእነርሱ ጋር በሚኖረኝ መጻጻፍ ላይ አይሁዶችን አላምናቸውም። ስለዚህ ዕብራይስጥኛ ተማር አሉት ነቢ ሰለላሁ ዐለይሂ ወሰለም። ይህ ወጣት ልጅ በጣም ፈጣን አእምሮ ያለው ልጅ ነው። በ15 ቀን ውስጥ ዕብራይስጥኛን ተማረ ይላሉ። በ15 ቀን ውስጥ ዕብራይስጥኛን ተማረ። ዕብራይስጥኛን ብቻ አይደለም። ዘይድ ብኑ ታቢት ከማ ዘከረ ብኑ ከሲር ፊ ልቢዳየቲ ወኒሃያ አልቢዳየቱ ወኒሃያ የሚል መጽሐፍ አላቸው ብኑ ከሲር ስለ ታሪክ የጻፉበት ማለት ነው። እዛ ላይ ምን ይላሉ? ዘይድ ብኑ ታቢት በጣም ፈጣን አእምሮ የነበረው ወጣት ነው። የአይሁዶችን ቋንቋ ተምሯል። በ15 ቀን ውስጥ የፐርሺያን የኢራን ቋንቋ የፐርሺያ የምትባለው አሁን ኢራን የምትባለው ግዛት ላይ ያለውን ቋንቋ በ18 ቀን ውስጥ ተምሯል። ሐበሻ ቋንቋን ተምሯል። ሮማውያን የሮማን ቋንቋ ተምሯል። እንደዚሁም አቅባጦች ቅብጦች ደግሞ የራሳቸው ቋንቋ አላቸው፣ እሱንም ተምሯል። ሚን ኹዳሚ ረሱሊላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለምን ያገለገሉ ከነበሩ ሰሓቦች እነኚህን ቋንቋዎች ተምሯል። ብቃት ያለው ወጣት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ያን ብቃቱን አውቀዋል። ሁለት ነገር እናንሳ። አንደኛ የዓለም ማህበረሰብ ጋር አብረን ነው የምንኖረው። ተነጥለን መኖር አንችልም። የሌሎችን ቋንቋ የሌሎችን ከልቸር ባህል በደንብ ማወቅ ጠቃሚ ነው። መን ዓረፈ ሊቃ መን ዓሊመ ሉገተ ቀውሚን አሚነ መክረሁም የሰዎችን ቋንቋ በደንብ የሚያቅ ሰው በእነሱ በኩል ከሚመጣ ጥቃት ራሱን ይጠብቃል። ቋንቋን በቋንቋችን መሀል ላይ ቃላት ጣል ማድረግ አይደለም። ቋንቋ መማር እንግሊዝኛም ከሆነ አረበኛም ከሆነ ሌሎችም ቋንቋዎች በተለይ በጣም ወሳኝ የሆነው የዲናችን ቋንቋ የሆነው አረበኛ ቋንቋ አሁን ያለው የዘመኑ ስልጣኔና የሳይንስ ቋንቋ የሆነውን ደግሞ እንግሊዝኛ ልጆቻችንን በደንብ ማስተማር ይኖርብናል። በእርግጥ ልጆች የራሳቸው የሆነ ተሰጥኦ ይኖራቸዋል። ያን ለይቶ ማወቅም አስፈላጊ ነው። ለምሳሌ ሂሳብ በጣም የሚወድ ልጅ ግን ቋንቋ ሊከብደው የሚኖር ይኖራል። ቋንቋ ላይ በጣም ጎበዝ ሆኖ ፊዚክስ የሚከብደው ልጅ ይሆናል። እኛ የምንፈልገውን ሳይሆን የምንጭንበት እርሱ ምን አይነት ብቃት አለው ብለን አውቀን ከዛ አንጻር ልጆቻችንን ጋይድ ማድረግ እጅግ በጣም ጠቃሚ ነው። ልጆቻችን አቅማቸው ያልሆነን ወይም ብቃታቸው ባልሆነ ነገር ላይ እኛ ያን ፊልድ ስለምንፈልገው ብቻ ገፍተን ካስገባናቸው ምናልባት የዛ ፊልድ ዝቅተኛውን ደረጃ ይዘው ሊጨርሱ ይችሉ ይሆናል። እነርሱ ብቃታቸው ነው ብለው የሚያምኑበትና የሚወዱት ፊልድ ላይ ግን እንዲገቡ ብንገፋፋቸው ሐኪም እንዲሆኑ ፈልገን ተራ ሐኪም ወይም ብቃቱ ያን ያክል የሆነ ሐኪም ከሚሆኑ የስነ ጽሁፍ ብቃት ካላቸው አንደኛ በስነ ጽሁፍ ሆነው እንዲጨርሱ ህይወታቸውንም በዛ መልኩ መሪ ሆነው እንዲቀጥሉ ማድረግ ይቻላል። ስለዚህ የቋንቋን አስፈላጊነት በደንብ መረዳት ይኖርብናል። ነብዩ ሰለላሁ ዐለይሂ ወሰለም አይሁዶቹ ሊያመጡባቸው የሚችለውን ያው
ላ የርቁቡነ ኢለን ወላ ዚማ ብሏል አላሁ ዐዘ ወጀል። ምንም ቃል ኪዳን መጠበቅ የማይችሉ በጣም ከባድ መተጣጠፍ የሚችሉ ሰዎች በመሆናቸው ያን ሰግተው ነቢ ሰለላሁ ዐለይሂ ወሰለም ራሳቸው የሚያምኑት ሰው ያን ቋንቋ እንዲማርላቸው አድርገው ዘይድ ብን ታቢትን ለዛ አጭተውታል። የቋንቋን ኢምፖርታንስ እንረዳለን። ሁለተኛ የልጆቻችንን ደግሞ አቅም ለይተን በዛ አቅጣጫ ዘካአቸውን፣ ብልህነታቸውን፣ ብቃታቸውን አይተን በዛ አቅጣጫ እንዲቀጥሉ ማገዝም እንዳለብን እንማራለን ማለት ነው። አላህ ሱብሓነሁ ወተዓላ የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ ከሚከተሉትና የእሳቸውን ፉት ስቴፕ ወይም ደግሞ የእሳቸውን አሻራ በመያዝ ህይወታቸውን ከሚያስተካክሉት አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።